አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ይችን ሾርት ቪዲዮ ማለት ነው ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ ማለት ነው። ይሄ ቡና እያፈላሁላችሁ ነው። ደግሞ ሲቀጥል ይሄ የኢትዮጵያ ቡና ነው። ማሻአላህ። በነገራችን ላይ ቡና ከተለያየ ሀገሮች አሉ። ኢንዶኔሲያ አለ፣ የመን አለ፣ በአፍሪካ ሀገሮችም ይኖራል ቡና ማለት ነው። ግን እንደ ኢትዮጵያ አይሆንም። ምክንያቱም ምን እንደው ታውቃላችሁ፣ የኢትዮጵያ ቡና ከሌላው ቡና የሚለይበት ትልቁ ነገር ወዝ አለው። የኢትዮጵያ ቡና ወዝ አለው ማለት ነው። የሌላ አሁን የመን አለ፣ የኔ የመኖች ስለሆኑ ቤቴ ውስጥ የየመን ቡና አለ። ግን የየመን ቡና እንደዛ አይሆንም፣ ጭራሽ አይሆንም ማለት ነው። ደረቅ ነው፣ በቃ ሲፈጭም ደረቅ ነው፣ ስንቆላው ለራሱ ቡናው ደረቅ ነው ማለት ነው። እና እምላችኋለሁ እንደዛ ነው። ሲቀጥል ደግሞ እኔ ዛሬ ላስተላልፍ የመጣሁት መልእክት ወይም ምክር አዘል ነገር ማለት ነው ቲክቶክ በተመለከተ ነው። ሴቶች ኧረ በህግ ኧረ ተው፣ ሴትነታችሁን ለራሱ ይወቅሳችኋል። ራሳችሁን በሶሻል ሚዲያ ባታረክሱት ምን አለ? አታርክሱት። ሶሻል ሚዲያ ለእናንተ ምንም የሚጠቅማችሁ ነገር የለም። ከተጠቀማችሁም ሁላችንም ሶሻል ሚዲያ እንጠቀማለን፣ ግን አግባብ ባለው መንገድ ተጠቀሙ። ራሳችሁን በምትጥሉበት መንገድ አትጠቀሙ። አሁን ባለፈው ልሞት ነው 15 ቀን ነው የቀረኝ፣ ትንሽ ቀን ነው የቀረኝ ብላ ያለችው ልጅ ስንቱን ኢትዮጵያውያን ልባቸውን እንደሰበረች እና እንዳሳዘነች አታውቅም። ነገርየው ግን እሷ ያደረገችው ነገር ምንድነው? ለመፈመስ ብላ ያደረገችው ነገር ነው። ያ ደግሞ በጣም ከባድ ነው። እንደዚህ አይደረግም። ቤተሰብ አለ፣ አገር አለ፣ ወገን አለ። በዛ ላይ ደግሞ ትልቅነቱ ማህበራዊ ህይወት አለ። እናንተ እንዴት ነው? ትናንትና ያሳደጋችሁ ማህበረሰብ አለ፣ ነገ አብሯችሁ የሚኖር ማህበረሰብ አለ፣ ማንነታችሁን የሚያውቅ አለ። እናትና አባት ብቻ እኮ ሳይሆን በእናንተ ማለት ነው ቲክቶክ ላይ በሚሰሩት ስራ ነገ ጧት ታፍሩበታላችሁ። ጎረቤት ያሳደጋችሁ ማህበረሰብ፣ እኛ ኢትዮጵያውያኖች በእናት በአባት ብቻ አይደለም ታቅፈን ያደግነው። እውነት ለመናገር በተለያየ ማህበረሰብ ነው ታቅፈን ያደግነው። ያ ማህበረሰብ ለኛ ብዙ ነገራችን ነው፣ ብዙ ዋጋ ከፍሎልናል። እንዴት ነው ያ እንኳን ማህበረሰብ ለራሱ ያዝንባችኋል። እናንተ ራሳችሁን እንትን አትበሉ፣ አታበላሹ። በቃ ባጭሩ ማበላሸት የለባችሁም ብዬ ነው የማምነው ማለት ነው። ነገ ጧት ታፍሩበታላችሁ። ሶሻል ሚዲያ ቀላል ነገር አይደለም። ልጆቻችሁ ነገ ጧት ያውታል፣ ቤተሰቦቻችሁ ያውታል፣ እናንተም ታውታላችሁ። በቃ ራሳችሁን ባከበረ መልኩ፣ ሴትነታችሁን ባከበረ መልኩ መሆን አለበት። እንዴ እኛ እኮ አሁን በቴክኖሎጂ ዘመን አይደለም የተወለድነው፣ ቢያንስ ማለት ነው እናትና አባቶቻችን ቴክኖሎጂ በሆኑበት ሰዓት ነው። ያ ማለት የኛ ቴክኖሎጂዎች፣ የኛ ካሜራዎች፣ የኛ ዶክመንተሪዎቻችን እናትና አባቶቻችን ናቸው። እናትና አባቶቻችን ምን ህይወት አሳለፉ ካል እናት ነፍሰ ጡር እንኳን ሆና እውነት ለመናገር አርግዛ ሆዷን በነጠላና በሻርቧ ነበር የምትሸፍነው።